ብዙዎቻችን ሲቪ በኢሜል በምንልክበት ጊዜ የምንሳሳተው 5 ገዳይ ስህተት የምንላቸውን እናያለን። እንዲሁም መፍትሄዎቻቸውን አብረን የምናይ ይሆናል ማለት ነው። ከኛ ጋር አብራችሁ ቆዩ። ጥሩ ሲቪ ያለዎት እንዲሁም ለብዙ ድርጅቶች ኢሜል ልከዋል፣ ግን አንድም ሰው ደውሎላቸው አያውቅም። ችግሩ የእናንተ ብቃት ሳይሆን ኢሜሉን የላካችሁበት መንገድ ሊሆን ይችላል። ብዙ ስራ ፈላጊዎች ሲቪ ሲልኩ የሚሰሯቸው ጥቃቅን ስህተቶች ቀጣሪዎቻቸው ኢሜሉን እንኳን ሳይከፍቱት ወይም ድሌት ውስጥ እንዲከቱት እንዲጨምሩት ያደርጋቸዋል ማለት ነው። ዛሬ በኢሜል ስራ ስናመለክት መደረግ ያለባቸውና በፍጹም መደረግ የሌለባቸውን ዋና ዋና ነጥቦችን የምናይ ይሆናል ማለት ነው። እስከ መጨረሻው ድረስ ተከታተሉን። የመጨረሻው ነጥብ የብዙዎች እድል የሚያበላሽ ነው ማለት ነው። ስለዚህ ይህንንም ለእናንተ የምናደርስ ይሆናል። እንግዲህ ወደ መጀመሪያው ስህተት ስናይ የመጀመሪያው ስህተት ፋይሉን ዝም ብሎ መላክ። እንግዲህ ቀጣሪዎች በቀን በመቶዎች የሚቆጠሩ ሲቪዎችን ያወርዳሉ። ሲቪ 1 ወይም ማይ ሲቪ የሚል ፋይል ካዩ ማን እንደሆነ ለመለየት ይቸገራሉ ማለት ነው። ስለዚህ እኛ በዚህ መንገድ መላክ የለብንም ማለት ነው። በፍጹም ሲቪ 1 ወይም ማይ ሲቪ የሚል ምንም ግልጽ ያልሆነ ስያሜ በመስጠት ሲቪያችንን ሴቭ ማድረግ የለብንም ማለት ነው። ትክክለኛ መንገድ ፋይላችሁን በስማችሁ መሰየም። ለምሳሌ የእናንተ ስም አለ። ስለዚህ cv.pdf ይህ ቀጣሪው ፋይሉን ዳውንሎድ ሲያደርገው በቀላሉ እንዲያገኘው ማድረግ ስለሚችል ማለት ነው፣ ስለሚረዳው በዚህ መንገድ በስማችሁ ሴቭ ማድረግ ይጠበቅባችኋል ማለት ነው። መጀመሪያ ፋይሉን ሴቭ ስታደርጉት ኮምፒውተራችሁ ላይ ወይም ስልካችሁ ላይ ማለት ነው። ሌላው እንግዲህ ስህተት 2 ርዕስ ወይም ሳብጀክት አለመጻፍ። ርዕስ የሌለው ኢሜል ብዙ ጊዜ ምንድነው እንደ ስፓም ነው የሚቆጠረው ማለት ነው። ስለዚህ ርዕስ ላይ የምታመለክቱበትን የስራ መደብ እንዲሁም ስማችሁን በግልጽ መጻፍ ይጠበቅባችኋል ማለት ነው። አፕሊኬሽን ፎር ጁኒየር አካውንታንት ልትሉ ትችላላችሁ። ቀጥሎ አበበ ወይም ከበደ። ይህ ደግሞ ቀጣሪው ኢሜሉን ገና ሳያየው ጉዳዩን እንዲረዳ ያደርጓል ማለት ነው። ሶስተኛ የምንሰራው ስህተት መደበኛ ያልሆነ ሰላምታ ሃይ ወይም ጤና ይስጥልኝ ብሎ መጻፍ ሲቪን መላክ ስነ ስርዓት የጎደለው ያስመስላል ማለት። ስለዚህ ቀጥታ ጉዳዩ ምን እንደሆነ ነው መግለጽ የሚጠበቅብን እንጂ ሃይ ወይም ጤና ይስጥልኝ ብሎ መጻፍ ሲቪ ስንልክ አያስፈልግም ማለት ነው። ስለዚህ ሰላምታችሁ ዲር ሂሪንግ ማናጀር ወይም የሰውየውን ስም ካወቃችሁ ደግሞ ዲር ሚስተር ኤክስ በሚል መጀመር ይኖርባችኋል ማለት ነው። የማይረባ ኢሜል አድራሻ ምንድነው ካላችሁ ስም የሌላቸው፣ ለምሳሌ ስም የሌላቸው ወይም የቀልድ ስም ያላቸው ኢሜሎች ብዙ ጊዜ እናውቃለን ማለት። ስለዚህ እነሱን መጠቀም አይኖርባችሁ ማለት ነው። ምክንያቱም እነዚህ ኢሜሎች ምንድናቸው ማለት ነው? ፕሮፌሽናል ያልሆኑ ናቸው ማለት ነው። ስለዚህ እነዚህን መጠቀም የለባችሁም። ሌላው 2 ፋይሉን መርሳት። ኢሜል ከመላካችሁ በፊት ሲቪው መያያዙን ወይም አታች መደረጉን። ሌላው እንግዲህ የፊደል ግድፈት ካለ ወይም ርዕስ ላይ ወይም መልእክቱ ውስጥ ስህተት ካለ ስራውን እንደማታከብሩት ያሳያል ማለት ነው። ትክክል መሆኑን አረጋግጣችሁ መላክ ይጠበቅባችኋል ማለት ነው። እነዚህ ቀላልና ወሳኝ ነጥቦች በመጠቀም የቅጥር እድላችሁን በከፍተኛ ሁኔታ መጨመር ትችላላችሁ። እንግዲህ ማስታወስ ያለብን የመጀመሪያው እይታ ወይም ፈርስት ኢምፕሬሽን የምንለው ማለት ነው የሚወሰነው በኢሜላችሁ አዘገጃጀት ነው ማለት ነው። ያ የሚቀጥራችሁ ወይም እናንተን ወደ ለፈተና ሊሆን ይችላል ለተለያዩ ነገሮች እንዲመርጣችሁ ያቀጣሪ ሊያደርግ የሚችለው ማለት ነው። ይህ የምትጽፉት በፕሮፌሽናል መንገድ ያዘጋጃችሁት የጽሁፍ ወይም ኢሜል አደራረጋችሁ ለዚያ ሰው ከሳበው ማለት ነው እናንተን የመምረጥ እድሉ ከፍተኛ ይሆናል ማለት ነው። ስለዚህ እነዚህን ነገሮች ማድረግ መርሳት የለባችሁ ማለት ነው። እንግዲህ ለስራ ፈላጊ ይህንን ቪዲዮ ሸር ማድረግ ትችላላችሁ። ጥያቄ ካላችሁ ደግሞ ኮመንት ላይ ማስቀመጥ ትችላላችሁ ማለት ፈልጋለሁ። እንግዲህ ቪዲዮ እንደተመቻችሁ ተስፋ አደርጋለሁ። ኮመንት ላይ ጻፉልን። ይመቻችሁ። ሰላም ሁኑ። ባይ ባይ።